ሰላም ክርስቶስ ይብዛላችሁ ውድ የቲጃይሚ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ትርፍ እንድልልኝ እየተመኘው ዛሬ ደስ የሚል ቦታ ነው ማሳያችሁ። ቦታው ሀሪሳ ይባላል። እመቤታችን ቅድስት ድንግል ማርያም የተወለደችበት ቦታ ነው። እንግዲህ የግንቦት ወር እኔ ባለሁበት ሀገር የእመቤታችን ወር ወይም ሻህር ማርያም ይሉታል። በእኛ ደግሞ ግንቦተ ማርያም የቻለ እስከ 7 ቀን ነው ውጭ ላይ ደጅ ላይ ሆኖ የሚያከብረው። ያልቻለ ደግሞ እስከ 3 ቀንም እስከ 7 ቀንም ነው የሚቆዩት ማለት ነው። ኢትዮጵያ ገጠር ላይ እኔ ተወልጄ ባደኩበት አካባቢ። እዚህ ሀገር ደግሞ ግንቦት 1 ጀምሮ በእነሱም የ1 ጀምሮ እስከ 30 ድረስ የማርያም ወር ነው። ይሄ የተወለደችበት ቦታ ነው። በእየሄዱ እዚህ ቦታ የጸሎት እያደረጉ እየተሳለሙ እመቤታችንን እየተማጸኑ ይመለሳሉ። አሁን ቦታው የምታዩት እንትን ነው፣ ሐውልቱ ነው። ወደ ሐውልቱ እየወጣሁኝ ነው። እንደዚህ ዙሪያውን ደረጃ ነው። ይሄን ወጥተን ላይ መጨረሻ ድረስ አሳያችኋለሁ። አሁን ይሄ ከላይ ሆኜ ወርታች የቀረጽኩትኝ ነው። አካባቢው እንዴት ሰላም እንደሚሰጥ ቦታው ላይ ስትደርሱ የሚሰማችሁ ስሜት የሌለ ነው። አሁን ይሄ የምታዩትኝ ትልቅ አዳራሽ ነው። በኖህ መርከብ አምሳል የተሰራ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሊባኖስ ያለችውም ዝክረ ቅዱስ ያሬድን በዚህ በየዓመቱ ታከብራለች። ዘንድሮም እንግዲህ ይኖራል ብዬ ተስፋ አደርጋለሁ። እንደምታዩት ደረጃው ምናምን በአበባ ነው እንትን ያሉትኝ። በጣም ነው ደስ የሚለው። በስማም እኔ እንደው እዚህ ሀገር ያላችሁ በሄሩት ላይ ያላችሁ ይሄን ቦታ ሳትረገጡ ወደ ኢትዮጵያ እንዳትገቡ። እውነት ነው የምላችሁ። ይሄ እመቤታችን ሐውልት ነው። እንደምታዩትኝ ወደዛ ወደ እመቤታችን ወደ ሐውልቱ እየወጣው ነው ያለውትኝ። ጉም ሆኖ ነው እንጂ አካባቢውን ወደ ላይ ወርታችም በቃ አካባቢው እንዳለ በጣም ነው ደስ የሚለው። ሰላም ነው የሚሰጣችሁ። እኔ ስንት ጊዜ ሄጃለሁ? ብዙ ጊዜ ሄጃለሁ በነገራችን ላይ። በጣም ነው ደስ የሚለው። በጣም ነው ውስጣችሁ ረፍት ሰላም ነው የሚሰማችሁ። በቃ እዛ ሄዳችሁ እመቤቴን ተማጽናችሁ የልባችሁን አውርታችሁ ስትመለሱ በጣም ደስ ይላል። ያውን የምታዩት በደንብ አይለይም እንጂ ካሜራው ላይ ሻማ፣ ይሄ ወንበር ነው ግን መጀመሪያ ትንሽ ያሳያችሁ እንትን ነው ሻማ ነው። እዛ ሁሉም ሰው ጸሎት አድርጎ መጀመሪያ ይገባን ከውስጥ፣ ከዛ ጸሎት አድርጎ ይመለሳል። ሻማ ያበራል ማለት ነው። ይሄ አሁን የምታዩትኝ ወርታች ያለው እንትን ነው የልማት ክፍል ምናምን ነው። እዛ ውስጥ ገብታችሁ የፈለጋችሁትን ነገር ታገኛላችሁ። ያው አሁን መጨረሻ ላይ ደረስኩ። በቃ ይሄ መጨረሻ ነው። ከዚህ በላይ ወደ የትም መውጣት አይቻልም። ይሄን ይመስል ነበረ። ያው ብዙ ስላልተመቸኝ በደንብ አልቀረጽኩም። ግን በቃ እኔ ያየሁትን ለኔ የደረሰው በረከት ለእናንተም እንዲደርስ ነው። በሐሳባችሁ ጸሎት አድርጉ። እዚህ ቦታ ለመሄድ የምትችሉ ሄዳችሁ ቦታው ላይ ተረግጣችሁ ጸሎት አድርጋችሁ እመቤቴን ተማጽናችሁ ተመለሱ። እና ከዚህ ሀገር ውጭ የሆናችሁ ሌላ ሀገር የሆናችሁ ደግሞ በሐሳባችሁ በህሌናችሁ ጸሎት አድርጉ ነው የምለው። ደስ እንደሚል እኔ እንዴት አድርጌ ልግለጽላችሁ? እውነት ያለው ሰላም የምታገኙት ሰላም እኔ ይሄ ነው እየላብራራላችሁ አልችልም። እውነት ከሚገርማችሁ ደግሞ እዚህ ቦታ ላይ የሚመጡት ሙስሊሞችም ክርስቲያኖችም ናቸው። እዚህ ቪዲዮ ላይ አላስገባቸውም እንጂ ሙስሊም እህቶቻችን ራሱ እዛ ነበሩ። እና ይሄንን ይመስላል። አብራችሁ ስለቆያችሁ አመሰግናለሁ። የእመቤቴ ቅድስት ድንግል ማርያም አማላጅነት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቸርነት በሰላም ጠብቆ ሀገራችንን ሰላም አድርጎ ሁላችንንም ለቅድስት ሀገራችን ያብቃን። ደህና ሁኑ። ቀጣይ ቪዲዮ እንገናኛለን። እግዚአብሔር ከእናንተ ጋር ይሁን።